ትልቅ የሚመስሉ ብዙ ትናንሽ ሰዎች አሉ። በገጽታቸው ትልቅ ሰው ይመስላሉ። በንግግራቸውም ጨዋ መስሎ ይታያሉ። ለፍትህ የሚወግኑ ያስመስላሉ። በምግባራቸው ግን የዘቀጡ ብቻ ሳይሆኑ አወናባጅና ጭበርባሪ ሆነው ይገኛሉ። አብዛኛው የመንግስት አመራር ጉቦ ይበላል። ተቋማቱን በብልሹ አሰራር የተዘፈቁ ናቸው። የስራና ክህሎት ሚኒስቴር ግን ይለያል። እስከና አንገቱ ዝርፊያ ውስጥ ተነክሯል። እንዲያውም የዝርፊያ ክህሎት ሚኒስቴር ቢባል ይሻላል። ያለ ሀፍረት ባለፉት ጥቂት ዓመታት 19.8 ሚሊዮን ዜጎችን ስራ ማስያዙን የሚገልጸው የስራና ክህሎት ነው? የዝርፊያ ክህሎት ሚኒስቴር ዜጎችን የሚዘርፍበትና የሚያጭበረብርበት ጭካኔና ረመኔነት ዓለም አቀፍ የዕፅ አዘዋዋሪ ወንበዴዎችን እንኳን ያስንቃል። ለዝርፊያ የተደራጀውና እስከ ውጭ የተዘረጋው የተቋሙ የማፊያ ኔትወርክ እጅጉን ያስፈራል። ሌላው ቀርቶ አዳዲስ አዋጆች እንኳን የተቋሙ አመራር ዘመዶችን ልዩ ጥቅም ማዕከል እንዲያደርጉ ተደርጎ ይዘጋጃሉ። የውጭ ሀገራት የሥራ ስምሪት አዋጅ ለዚህ ምሳሌ ነው። ለስራው ፍቃዱን ያገኙ ኤጀንሲዎች ቢፈተሹ ብዙ ጉድ ይወጣል። የቤተ ዘመዱ ይታያል ጉዱ እንዲሉ የዚህ ሁሉ ተቋማዊ ብልሽትና የዝርፊያ ኦርኬስትራ መሪ ትልቅ የሚመስሉ ወይዘሮ ናቸው። በዘመነ ኢህአዴግ የደኢህዴን ሊቀመንበር፣ የኢህአዴግ ሴቶች ሊግ ሊቀመንበር፣ የመለስ ዜናዊ አመራር አካዳሚ ምክትል ፕሬዝዳንት፣ የሴቶችና ማህበራዊ ጉዳይ ሚኒስትር፣ የጠቅላይ ሚኒስትር መለስ ዜናዊ ማህበራዊ ዘርፍ አማካሪ፣ የአሁኑ ዲያቆን ዳንኤል እንደማለት ነው። የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ፣ በሬዲዮ ፋና ጌቾ አማራና ኦሮሞ እሳትና ጭድ ናቸው ሲል አጠገቡ ሆና ጭንቅላቷን ባውንታ ተነቀንቅ ነበር። በዘመነ ብልጽግና የሰላም ሚኒስትር፣ የስራና ክህሎት ማለትም የዝርፊያ ክህሎት ሚኒስትር፣ ሰላም ሚኒስትር ሲዋቀር ምን ነው ሰላሙ ጠፋ ሲባሉ ድሮ የነበረው ኔጌቲቭ ፒስ ነው፣ እኛ እየገነባን ያለነው ግን ፖዚቲቭ ፒስ ስለሆነ በትዕግስት ጠብቁን ብለው ነበር። ወይዘሮዋ ለውጡ ሊመጣ ሲል ለውጡን ፈርተው አልቅሰዋል። ለውጡ ሲመጣም ለውጡን አድንቀው አልቅሰዋል። የሆነስ ሆነና እንደው ምን ተሻለን? የፖለቲካ ትወና ተመልካች ብቻ ሆነን ከምንቀር የፖለቲከኞቹን ልምድ ቀምረን ቲያትር ነገር ብንማርስ አዋጭ ይመስለኛል። ብቻ ግን ትልቅ የሚመስሉ ትናንሽ ሰዎች አሉ። ገለጻው የጥላያሚ ነው። በዚህ ሰሞን ሙፈሪያት ከሚል ልትታሰር ነውና በሌብነት ተጠረጠረች የሚሉ መረጃዎችን መነሻ አድርጎ እንዲህ አሸሙሯል። በአገሪቱ የፖለቲካና የአስተዳደር መድረክ ላይ በስፋት እየተነሳ ባለው የሙስና ውዝግብ ዙሪያ በወይዘሮ ሙፈሪያት ከሚል የሚመራው የስራና ክህሎት ሚኒስቴር የብዙዎች ትኩረት ማዕከል ሆኗል። በሚኒስቴር መስሪያ ቤቱ ስር ያሉ በርካታ ከፍተኛ አመራሮች በሙስና ወንጀል ተጠርጥረው ከስራ ታግደው ወደ እስር ቤት መውረዳቸውን ተከትሎ የህዝቡ ጥያቄና መጠራጠር አሁን ደግሞ ወደ ራሳቸው ወደ ሚኒስትሩ አቅጣጫውን አዙሯል። በመንግስት መዋቅር ውስጥ የተዘረጋው የሙስና መረብ ምን ያህል ጥልቅ እንደሆነ የሚጠቁሙ ሁኔታዎች እየወጡ ባሉበት በዚህ ጊዜ በስራና ክህሎት ሚኒስቴር ውስጥ የተፈጸመው ድርጊት ያለ ሚኒስትሩ እውቅናና ተሳትፎ ሊካሄድ አይችልም የሚሉ ወሬዎች በስፋት እየተሰራጩ ይገኛሉ። በአንድ በኩል ሚኒስትሯ ከጠቅላይ ሚኒስትር አብይ አህመድ ጋር ያላቸው የቅርብ የፖለቲካና የግል ወዳጅነት ከህግ ተጠያቂነት ሊከልላቸው ይችላል በሚል በብዙዎች ዘንድ ጥርጣሬ ያሳደረ ሲሆን ጠቅላይ ሚኒስትሩ በቅርብ አጋራቸው ላይ እርምጃ ለመውሰድ ዳተኝነት ያሳያሉ ወይም መጨከን አቅቷቸዋል የሚሉ አስተያየቶችን በሰፊው ሲደመጡ ቆይተዋል። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ ሰሞኑን በሰጡት ይፋዊ ገለጻ ላይ ያበሰሩት ጠንካራ አቋም የሁኔታውን አቅጣጫ ሙሉ በሙሉ ሊቀይረው እንደሚችል ይገመታል። ጠቅላይ ሚኒስትሩ በሙስና ላይ ከባድ አዋጅ እንደሚያወጡና በዚህ ድርጊት ላይ የተሰማራን ማንኛውንም አካል የቱንም ያህል በስልጣን እርከን ላይ ቢገኝ እንደማይምሩ በግልጽ ዝተዋል። የዝግጅትና የቁርጠኝነት መልእክት የህግ የበላይነትን ለማስከበር የሚደረገው እርምጃ የፖለቲካ ወዳጅነትን ሳይመርጥ እስከ ከፍተኛ ባለስልጣናት ደረጃ ድረስ ሊዘልቅ እንደሚችል ምልክት ሰጥቷል። በመሆኑም በዚህ ጊዜ የብዙዎች እይታና ስጋት ያረፈው በሚኒስትሯ በሙፈሪያት ከሚል ላይ ነው። የጠቅላይ ሚኒስትሩ ጠንካራ ማስጠንቀቂያ ወደ ተግባር ተተርጉሞ በስራና ክህሎት ሚኒስቴር ዙሪያ የተጀመረው የምርመራ መረብ ወደ ሚኒስትሯ ሊዘረጋ ይችላል ወይስ የፖለቲካ ወዳጅነቱ ሚዛን ይደፋል የሚለው ጉዳይ በህዝቡ ዘንድ ጉጉትንና ጥርጣሬን የፈጠረ ዋና የፖለቲካ አጀንዳ ሆኖ ቀጥሏል። አብይ በኢትዮጵያ ታሪክ ለመጀመሪያ ጊዜ ያቋቋሙትን የሰላም ሚኒስቴር መስሪያ ቤት ለዚህ ሴት ነበር የሰጧቸው። ሙፈሪያት የስልጤ ተወላጅ እንደሆኑ ይነገራል። አስተዳደጋቸውን የሚያውቁ ግን የጅማ ልጅ ናቸው ይላሉ። ከስልጤ ቤተሰቦች ተወልደው ጅማ ያደጉት ሙፈሪያት በጅማ ሀብታም ወላጆች ነበሯቸው ይባላል። የፖለቲካ መስመራቸው ከደቡብ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ጋር ይገናኛል። ለጠቅላይ ሚኒስትር አብይ አህመድ ባላቸው ቅርበትና አብይ ወደ ጠቅላይ ሚኒስትርነት በመጡበት ጊዜ በነበሯቸው ቁልፍ ኃላፊነቶች የተነሳ ትልቅ ስም ገንብተዋል። የዝግጅት በሚተላለፍበት ጊዜ ላምበረት አካባቢ ከማዕድን ሚኒስቴር ፊት ለፊት ባለው የስራና ክህሎት ሚኒስቴር ሚኒስትርነት ስልጣን ላይ ይገኛሉ። ዛሬ እንደ መጀመሪያዎቹ የአብይ አገር መሪነት ዓመታት ስማቸው ጎላ ብሎ ባይጠራም ሙፈሪያት በጠቅላይ ዙሪያ ከባድ ሚዛን ከሚለኩ ሴቶች መካከል ይጠቀሳሉ። እኒህ ሴት እንዳይታሰሩ የፈሩላቸው ደግሞ በርክተዋል። እርስዎ ምን ይላሉ? ይጻፉልን።